ሰላም ጤና ይስጥልኝ ውድና የተከበራችሁ የሙሉቀን ዩቲዩብ ተከታታዮች በሙሉ እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም። ቤተሰብ ያልናችሁ ሰብስክራይብ እያደረጋችሁ፣ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። አበረታቱ ማለት ሙሉቀን አበረታቱት። ያው ከትንሽ ጊዜ በኋላ ራሱ ይመጣላችኋል። እስከዛ ድረስ ላይክ፣ ሰብስክራይብ ያደረጋችሁ ጠብቁት እላለሁ። እንግዲህ ዛሬ ይዤላችሁ የመጣሁት በትናንትናው ወይዘሮ ሩታና አቶ አብርሽ እንግዲህ ተቀጣጥረው አልጋ ቤት ወደ ቡታጃራ ሄዶ ነበረ። አብርሽ እንግዲህ ከአሁን በፊት የነሱ ቪዲዮ ላይ እንዳያችሁት ቡታጃራ ከሄደ በኋላም እንግዲህ ሩታን ይቀጥራትና በፊት ፍቅር እያሉ በሰላም እያሉ ሲገናኙበት የነበረበት ቦታ ላይ ይቀጥራታል ማለት ነው። እንድታስታውስ ወደ ኋላ እንድትመለስ ፈልጎ ይመስለኛል። እዚህ አካባቢ ምን ታስታውሻለሽ ምናምን እያለ እና ለምን እንድነበር የጠራኝ ወደ ተግባር ግባ፣ ለምን ስለዚህ ቀጠርከኝ ትለዋለች። እንግዲህ እሱም ያው ካሳለፍናቸው ነገሮች ብዙ ነገር አሳልፈና ሞቢኔ ሀይሚ ሁላችንም እዚህ አካባቢ በተደጋጋሚ ቦታው ደስ ስለሚል እየመጣ ቪዲዮ እየሰራን ነበረ እና ወደ ኋላ ተመለሰች እንድታስታውሽ ፈልጌ ነው ይላታል ማለት ነው። ያው እሷን ትዝታዋ ተቀሰቀሰበት መሰለኝ። ግን ከነገራችን ላይ ያው አለ አይደለ ሁኔታው የሚያደርገው ነገር ያለችበት ሁኔታ ነው እንጂ ሩታ አሁንም ድረስ አብርሽን ታፈቅረዋለች። አይኗ ላይ ይለያል እንዴት እንደምታየው ነገር እንዴት እንደምታየው ማለት ነው። ከዛ ናፍቀሽን የመጣሁት ይላን እርግጠኛ ነህ ስትለው 100% ይላታል ማለት ነው። እንግዲህ ምናፍቅህ ወይም ስለኔ የምትጨነቅ ከሆነ ለምን እኔ ማየት የማልፈልገውን ነገር ታሳየኛለህ ትለዋለች። እንግዲህ እሷ ማለት የፈለገችው ለምን ከሌላ ሴት ጋራ ሆነህ እየተቃቀፍክ ወይም ይሆናል አይደለ የሌለ ነገር ለምን እኔ እንዳይ ታደርጋለህ? ለእኔ ስሜት ካለህ እኔን የምትወደኝ ምናፍቅህ ከሆነ ብላ ትጠይቀዋለች። እሱም እንግዲህ ጥርት ያለ መልስ እየመለሰ አይደለም። ዝም ብሎ ደበሰስ የስራ የመኖር ምናምን ነው የሚለው። የስራ ጉዳይ ነው። ሰው እኖራለሁ ሲባል እንግዲህ ለመኖር ብዬ ነው ምናምን ብዙ ነገር ይላል ማለት ነው። ከነገራችን ላይ አብርሽ እውነት ለመናገር በጣም ያስጠላኝ የሆነ ወንድ አይደለ ወይ ሴት አይደለ ሆነ ያለየለት ነገር ነው። ሴት ልጅ ራሱ አቋም አላት፣ አቋም የለውም። የመጣችለት ሴት ጋር ነው የሚለጣጠፈው እና ልቦና ይስጠው፣ ቁም ነገር ልቦና ይስጠው። አንደኛ እርግዝናው ራሱ የራሱን የቻለ ስሜት አለው። በዛ ላይ ደግሞ እሱ የሌለ ልክ እንደ ፍቅረኛሞች ነው አሁን የሚሆኑት ልጅቷ ጋር ማለት ነው። እና ልቦና ይስጠው። ለሌሎች ወንዶች ራሱ ምን እያስተማረ እንደሆነ ከባድ ነው እውነት። ሚዲያ ላይ ነው ያለው። ድራማ ሊሆን ይችላል እኮ ግን ድራማም ቢሆን ርዕስ አውጥተውለት በትክክለኛው ድራማ ተከታታይ ድራማ ብለው ቢለቁልን ይሻላል። ምክንያቱም ሰው እየሳለ ያለው በትክክለኛ ህይወታቸው ላይ እየተፈጠረ ያለ ነገር ነው። እኛ እየሳልን ያለ ነው ተመልካቾች ማለት ነው። ስለዚህ ጥሩም አይደለም። እንግዲህ አልጋ ቤት ይዞ ሩታን ቀጥሯት እንግዲህ ስትመጣ ግን ወይዘሮ ሄለመላ ወይዘሪት ሄርሜላ ጋር ደረሰችባቸው ማለት ነው። በእርግጥ እነሱ እንደ ፕራንክ ነው፣ ግን ትዳራቸውን ሆን ብሎ ሊያበጣብጡ የፈለጉ ነው የሚመስሉትኝ። እሷን እንደምትመጣ እሷን ቀጥሮ እነሱ እያወቁ ለምን በዚህ ልክ ቢያንስ እንኳን እሷ በማትኖርበት ሰዓት ወይም እሷ ባልተቀጠረችበት ሰዓት ቀን ላይ ማድረግ ይችሉ ነበረ። ግን ጓደኞቹም ሆነ ልጅቷ ምን እያሰቡ እንደሆነ አላቅም። እንግዲህ ሩታን በጣም ትናደዳለች። ከአሁን በፊትም ተናግራ ስለነበረ እነሱ እያሉ ያሉት አንደኛ ፕራንክ ነው ካሜራ አለ፣ ሁለተኛ ደግሞ አብርሽ ንጹህ መሆኑን ለማሳየት ነው። ግን በዚህ ልክ አይደለም። አንደኛ ሁለታቸው አውርተው ወይ ሊስማሙ ወይም ላይስማሙ ይችሉ ነበረ። ትክክለኛ ጸብ ከሆነ የሩታና የአብርሽ ማለት ነው። ግን እንዳይስማሙ ራሱ እነሱ ሌላ ችግር ፈጠሩባቸው። መስማማት አሁን አይችሉም። ለምን ልታወራው ነው መታ የነበረው። ስትመጣ ግን ሌላ ነገር ነው ያየችው። እሷም ጥለው ሄደች። እሱም በንዴቱ ነው እነሱን ውጡ አላቸው። ግን እነሱ ግን ለእሱ መልካም ነገር እንዳደረጉ መስለው እያወሩ ያሉት። ከነገራችን ላይ በሰው ትዳር የምገቡ ሰዎች ግን ጤነኛ ናቸው እውነት። ካልተመቸችው ራሳቸው ሁለታቸው እያሉ ማለት ነው በሰው ትዳር ላይ መግባት ምን የሚሉት ነው? እናት አባት አለው፣ ወንድም አለው፣ ቤተሰብ አለው። ከከፋው ቤተሰቦቹ ጋር ሄድ፣ ቤተሰቦቹ ያግዙታል። በቃ ጓደኝነት መምከር ያለበት አይ እንደዚህ አታድርግ፣ ይሄ ጥፋት ነው፣ ይሄ እንትን ነው
ከሰማ ሰማ፣ ካልሰማ ደግሞ እሱ እንዳይጎዳው ነው በበር ማየት። በቃ ከሰው ትዳር ምን አገባባችሁ? ለምን እናትና አባት አይሆንም ትዳር ውስጥ ገብተው? ከባድ ነው። ሊስማሙ ይችላሉ። ስለዚህ አንደኛ ሁለታችሁ ያን ያህል የከፋ ነገር የለም። እሱ ከዚህም ከዛም ሴት ልጥፍ ልጥፍ የሚለው ነገር ነው እንጂ በዚህ ልክ ሰው የሚገባበትኝ አይደለም። ሰው ገብተው የሚያስተካክለው አይደለም። ይሄ ራሱ የሚያስተካክለው ጉዳይ ነው። አብርሽ ማለት ነው። ይሄ ከሰላሳው ሴት ጋር የሚለጣጠፈውን ነገር ትቶ ትዳሩን መምራት ከቻለ ሁለታቸው ይስማማሉ። አሁን አንተ ተንጅተው ተብሎ ይሄ የሚያስማማው ነገር አይደለም። ወይም በሆነ በገንዘብ ነገር አይደለም የተጣሉትኝ፣ በሴት ነው። እና በሰው ትዳር የምትገቡ ሰው ልቦና ይስጣችሁ። ቁም ነገር እኔ ልቦና ይስጣችሁ ነው የምላችሁ። ሌላ ምንም አላችሁም። እውነት ለመናገር በጣም ቆንጆ ናት ልጅቷ። በዚህ ልክ ማርከስ፣ ራስን ማርከስ ግን በጣም ነው ለካ የሚያስጠላው። ነገ በእኔ ብላ አለማሰቧ ማለት ነው። ነገ እሷን አሁን ለምሳሌ ሩታን ጋር ይፋቱ፣ አብርሽን ታግባው፣ ነገ በእሷ ህይወት ላይ ይሄ ነገር እንደማይፈጠር በምን እርግጠኛ ናት? በምንም። ከበር ነው እውነት። ለዚህ ነው እኔ ተው የምለው። አሁን በእሷ ህይወት ላይ ነገ እንደሚፈጠር ብታውቅ ኖሮ ይህን ነገር አታደርግም ነበረ። በዛ ላይ ደግሞ ራሷ እየረከሰች ነው ያለችው። የማትፈለግበት ቦታ ላይ ተገኝታ ለተመልካችም ለሁሉም ነገር የሚያስጠላ ስራ እየሰሩ ነው ያሉት። ብቻ ልቦና ይስጣቸው። እኔስ እንደው አንዳንዴ የሆነ ነገር የድራማም አይደለም ግን አላውቅም ብቻ። እና ውድና የተከበራችሁ ቤተሰቦቼ በሰው ህይወት ላይ እንደው የምትገቡ ሰው ልቦና ይስጣችሁ። ተው ተው። ለማንኛውም የዛሬ ቆይታችን ይህን ይመስላል። ሰላም ቆዩልኝ። እስከ ቪዲዮ መጨረሻ ድረስ አብራችሁን ስለቆያችሁ ከልብ አመሰግናለሁ። ውድና የተከበራችሁ የኔ እንቁ ቤተሰቦች መልካም ጊዜ። ሀገራችንን እግዚአብሔር ሰላም ያደርግልን። ለሀገራችን ሰላም ጸልዩ፣ ጸልዩ ለሀገራችን ሰላም። እውነት ሀገራችን ሀገራችን አሁን ላይ ትርምስምሶ ወጥቷል። ጨረሱ። ምን ይሻላል?